ብዙዎቻችን እግዚአብሔር በሕይወቴ ቀዳሚ መሪ ነው ብለን እናገራለን። ነገር ግን በእውነት ቆም ብለን ስናስበው ይህ አባባል በዕለት ተዕለት ሕይወታችን ውስጥ በተግባር ሲታይ ምን ይመስላል? በምናምነው ወይም በምንናገረው ነገር ላይ ብቻ ሳይሆን ከቀን ወደ ቀን በምንኖረው ኑሮ ውስጥ በምንወስናቸው ውሳኔዎች፣ ቅድሚያ በምንሰጣቸው ነገሮች እና ፈተና ሲገጥመን በምንሰጠው ምላሽ ውስጥ እግዚአብሔር በእርግጥ በሕይወታችን አንደኛ ነው። አያችሁ፣ ብዙ ሰዎች እግዚአብሔርን ከልባቸው ይወዳሉ። ነገር ግን አሁንም በኑሮአቸው እጅግ ይጨነቃሉ፣ ተስፋ ይቆርጣሉ፣ ወይም ደግሞ በውስጣቸው የሆነ የባዶነት ስሜት ይሰማቸዋል። ነገር ግን እግዚአብሔርን ከእቅዶቻችሁ፣ ከስሜቶቻችሁ እና ከፍርሃታችሁ ሁሉ በላይ አድርጋችሁ አንተ በሕይወቴ አንደኛ ነህ ብላችሁ ለመወሰን ስትቆርጡ ሁሉም ነገር መቀየር ይጀምራል። ዛሬ እግዚአብሔርን በሕይወታችሁ ውስጥ መሪ ስታደርጉ የሚለወጡ 7 ታላላቅ ነገሮችን ላካፍላችሁ ነው። አንደኛ፣ ቅድሚያ የምትሰጧቸው ነገሮች ግልጽ ይሆኑላችኋል። እግዚአብሔር በሕይወታችሁ መሪ ካልሆነ ሕይወታችሁ በብዙ ጫጫታ የተሞላና የተጨናነቀ ይሆንባችኋል። ሁሉም ነገር በአንድ ጊዜ የእናንተን ትኩረት ይፈልጋል። እቅዳችሁ፣ ኃላፊነታችሁ፣ ሌሎች ሰዎች ከእናንተ የሚጠብቁት ነገር እና የራሳችሁ ምድራዊ ፍላጎት ሁሉም በአንድ ላይ ይንዳጋባችኋል። እናም ሁሉም ነገር አጣዳፊና አስፈላጊ መስሎ ይታያችኋል። ይሁን እንጂ ምንም ነገር በስርዓት አይሄድም። ነገር ግን እግዚአብሔርን መሪ ስታደርጉ አንድ ታላቅና ኃይለኛ ነገር ይፈጠራል። ቅድሚያ ልትሰጧቸው የሚገቡ ነገሮች በራሳቸው ስርዓት መያዝ ይጀምራሉ። የትኛው በእውነት ዋጋ እንዳለው እና የትኛው ደግሞ ከንቱ እንደሆነ በግልጽ ማየት ትጀምራላችሁ። ድሮ አጣዳፊ መስለው ያስጨንቋችሁ የነበሩ ነገሮች ኃይላቸውን ያጣሉ። በእውነት አስፈላጊ የሆኑት ነገሮች ደግሞ ወደ ላይ ብቅ ይላሉ። ስለዚህም ሁሉንም ነገር በአንድ ጊዜ ላስተካክል ብላችሁ አትጨነቁ። የዕለቱን የመጀመሪያ ሰዓት ከማንኛውም ነገር በፊት ለፈጣሪያችሁ በመስጠት ጀምሩት። የቀኑን ትራፊ ወይንም የትርፍ ጊዜያችሁን አይደለም፣ የዕለቱን በኩራት ስጡት። ዓለም በእንዲህ አድርግ በጫጫታዋ ከመጎተታችሁ በፊት ከእግዚአብሔር ጋር የምታሳልፏት ጥቂት የጸሎት ጊዜ ትኩረታችሁን ሙሉ በሙሉ ታስተካክለዋለች። መደናገር በጠራ እይታ ይተካል። በግፊትና በጭንቀት መገፋትን ትታችሁ በዓላማና በእርጋታ መራመድ ትጀምራላችሁ።